በጌታ ወይም ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ ተቀብያለሁ ስል በዛ ሰዓት ለነሱ ሳቁም ደነገጡ። በጣም ገረማቸው። እንዴት ምናምን ክርስቲያን አንቺ ትሆኛለሽ? ሙስሊም ሆነሽ እንዴት ቤተሰቦች እንዴት ተቀበሉ? እንዴት አሉሽ? እንዴት እንደዚህ ልትሆኚ ትቻለሽ? እንዴት ተቀየርሽ? እኔን ሊያዩኝም አይፈልጉም። ጥላቻ ነበራቸው። ሲያዩኝ ራሱ ስለኔ እንደሚያወሩ አውቃለሁ እኔ። ስሜ ዘምዘም ሁሴን ይባላል። እድሜ 23 ነው። ከሰሜን ኢትዮጵያ ነው። እንዲሁም ሰፈሩም ሆነ ሀገሩ ፋሚሊዎችም በእስልምና ውስጥ ጠንከር ያለ እምነት አላቸው። ክርስቲያን በቁጥር ካልሆነ በቀር የለምም አናቅምም። እና ክርስቲያን ልሁን ብሎ ማለት ፈጽሞ የማይታሰብ ነገር ነውና አይታሰብም፣ ሁሉ አይገመትም። However, after Zemzem moved to a new city to study, a Christian friend gave her a Bible, and in time she chose to convert. ጌታ ኢየሱስ ክርስቶስ በተቀበልኩበት ዕለትና ሰዓት ውስጤ ፍጹም ደስታ ነበር። እና ከቤተሰብ የሚመጣውንም ከሌላ ከጎረቤት ከእህት ወንድም ሁሉ የሚመጣውን ለመቀበል ያንን ዝግጁ ነበርኩኝ። የነበሩ ጓደኞች ሙስሊም ነበሩ እና ያን እውነት ሲያውቁ ክርስቲያን እንደሆንኩ ሲያውቁ ቀስ በቀስ እኔ ጋር መለያየት ፈጠረና በቃ እኔን እያዩ ለኔ ስለኔ ያወሩ ነበር። እቺ እንደዚህ አርጋ እምነታችን አሰደበችው ወጭ ባለጊ እንዴት በቃ በጣም ብዙ ነገር ስለኔ ያው ነበርና እነዛ ሙስሊም ጓደኞቼ ከኔ ሙሉ ለሙሉ መራቅ ፈለጉና ራቁ። እና እነሱ በዛ ሰዓት ያው ቤተሰብ ምን ሲያቅ በፍጹም በምኖርበት ማህበረሰብ ተቀባይነት ፈጽሞ አጣሁ። ማንም ሊቀበል ፍቃደኛ አይደለሁም። In Zemzem's culture, Muslims often believe the Christians are paying people to convert. ያንን ነገር ስለሚያውቁና ቤተሰቦቼ ቤት ሽጠን ያን ብር መልሽላቸውና እኛ ቤታችንን ሽጠን እንስጥሽ ላንቺ በቃ በምትማሪበት ነገር ላይ የምትፈልገው ነገር ክፈችበት፣ ያን ህይወትሽን በዛ ምሪ፣ ብርም ከሆነ ብራቸው መልሺ፣ ትዳርም ከሆነ ይቅርብሽ የሚል አስተሳሰብ ነውና አይ ፈልገው ምንም አይነት ነገር እንዳላታለለኝ ትዳር እንዳልገባው እንዳላታለለኝና ብር ሰጥተውኛ እንዳልሆነ ደግሜ ነግራቸውም ለነሱ ውርደትና ሞት ነበር። በቃ ጉድ ሰራሽኝ፣ አዋረርሽኝ ይሄ ነበር። እንግዳውስ ይረዳኛል ያልሽው አምላክ ይርዳሽ። የሚመጣውን ችግር እያንዳንዱ ረሃብ ምንም ነገር ሁሉም ተቋረጠ። ግራ ገብቶኝም ነበረ። የማማከረው የለኝም፣ ይሄን ስጡኝ አድርጉልኝ የምለው ነገር የለም ነበረ እና በጣም ግራ በተጋባኝ ሰዓት ነው ጌታንም በቃ የደረሰልኝም እና እግዚአብሔር ይመስገን በዛ ሰዓት ጌታ ደርሶልኛልና ነገሮችን ያለፍኩት በዛ ሁኔታ ውስጥ ነው። Open Doors local partners stepped in to support Zemzem with her education and rent. She also connected with a church community where her faith could grow. ከቤተ ክርስቲያን ልጆች ጋር ህብረት አደርጋለሁ። በጋራ ባይብል እናነባለን፣ እንጸልያለን፣ ጾም ጸሎት እንይዛለን። ጋፕም ሲሉ እነሱ ጋር ጋፕ እያለን ሰላም ሆኖ ስናየው እኛም እግዚአብሔር ይመስገን ዛሬ እንደዚህ እናደርጋለን እያለን ከዛ ሌላ ኃይለኛ ነገር ሲሆን ቤቱ መጥተው በድንጋይ ነው በሩን ይወግሩታል፣ ከላይ ቆርቆሮን ጣራውን ይወግሩታል። ያጫናል። ቤቱን እየመጡ ማወቅ ብቻ ነው የሚፈልጉት። ከዛ ሰፈር እንድንነሳ እንድንሄድላቸው አይፈልጉን። ፈጽሞ ስለማይፈልጉን ከተከራየንበት ቤት እኛን ማስወጣት ነው። ምንም አይነት ነገር በእምነቴና ጌታን ስለተቀበልኩ ምንም አይነት ችግር ቢመጣብኝ እጋፈጣዋለሁ እንጂ ሸሽቼ መለሳለሁ የሚል ነገር አለና ባህልና በጉልበት አይደለም በመንፈስ እንጂ እንደሚለው ጌታ ኢየሱስ ክርስቶስ መጀመሪያ በጸሎት ነው መስጋት የምፈልገው። ሁሉ ነገር በጸሎት ይሆናል ብዬ አምናለሁና ጌታ እንደሚረዳኝም አምናለሁ። Thank God for Zemzem's desire to grow closer to Him and tell others about Him. Please pray that she will be empowered with God's wisdom and strength. Pray for converts from Islam who lose their families and communities when they choose to follow Jesus. Women who convert are especially vulnerable. They can be controlled through forced marriage or evicted and left to fend for themselves.
pray for Open Doors local partners in Ethiopia as they support believers through spiritual care, training, and economic empowerment projects.